ቁሙልን ብለን ስንለምን ሰርጀሪ ተሰርተው ይመጣሉ። በሰርጀሪ መጡብን። ወይኔ ዋይ 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 ዋይ! ለካ እስከ ዛሬ አልቆምም የተባልነው ለዛ ነው። እንደ ጂጂ ኪያ ተቀናንሰው ሪፈር ተደርገው ይመጣሉ። ተው አሁን ብለሽ አሁንም የምነግራችሁ ምንድን ነው? እኔ ጋር መጥተሽ ፉን ፉን ብለሻል። ደግመሽ መጣሽ። ለመቆም እንኳን አበቃሽ። እኔ ደስታ ላይ ነኝ። እንኳን ለመቆም አበቃሽ። ከዚህ በኋላ ተቀምጠሽ አናይሽም። ከዚህ በኋላ በዳንስ ነው በምንድን ነው የምትመጪብን? መቆሚያ መቀመጫ የለንም ከዚህ በኋላ። ወፌ ቆመች ተለመደድ እየለመድን ብለሽ እየውከ ግርና ኬንሳን ወፌ ቆመች ተለማመድሽ። እንዴት ነው ደረቀልሽ? ቁስሉ ደረቀ ቁስሉ። የቴት ቦታ ነው? አሁን ጂጂ ስትመጣ ነግራን ነው እቀነሳለሁ፣ ሰርጀሪ ይደረጋል፣ ይሄም ቦርጬን አጠፋለሁ፣ ይሄ ቦታ ይቀነሳል፣ እዚህ ጋር ይቀነሳል ብላ ነግራን ነው ጂጂ። ስለዚህ ጂጂን አከብራል። አው ሪስፔክት ጂጂ በስነ ስርዓት መጣ። ተቀንሼ እንዲህ የወፈርኩትን በሙሉ አውጥቼ ሞዴል ሆኜ እመጣለሁ ብላ ዘግባናለች። ስለዚህ ጂጂ ኪያ ምንም ልትሆን እኔ ማኛው ጸጉር አሰራለሁ ብዬ ተናግሬያለሁ። ጸጉሬ ፏ አድርጌ መጥቻለሁ። ተደብቀሽ ትንሽ ቀነስ ተደርገሽ የመጣሽው ሰበና በሰላም ነው እያየን በአንድ ሳምንት ተቀይረሽ ትመጫለሽ። ወንበሩን ቦታ አገኘ በአንድ ሳምንት። ፋክት ነው የምናወራው እኛ። በአንድ ሳምንት ፊትሽ ጭቡ ብሎ ምንሽ ጭቡ ብሎ መጣሽ። የተሰራሽበትን ንገሪያቸው ለሌሎቹ እንዲጠቅም። ምክንያቱም እነ ኤልሻዳይን ሙልጭ ስታደርግ ያልነበር እንደ ኤዲት እያልሽ እነ ኤልሻዳይን ምን አሰደበሽ ታዲያ? ለካ ይችን ይዘሽ ልትመጪ ነበር። ተቀናንሰሽ ልትመጪ ነበር። በሁለት ሳምንት ከሽ ነው ላኩሽ አለ። ሀገር ቤት ሄዳለች ስታስብል የሆነ ነው ተቀንሳን የመጣችው። ሀገር ቤት ሄዳለች፣ እዚህ ቦታ ሄዳለች፣ እንትና ተገኘች። ሰበና እንኳን በሁለት ሳምንት በ5 ዓመት ብትመጪ እናውቃለን። በ5 ዓመት ብትመጪ ብለሽ እናውቃለን። ሰራሮች እንዴት ነው ሲሰሩች? ግን አንዳንዴ በደንብ ንገሪ። ቁስሉ ደረቀልሽ? ደረቀ ወይስ ገና የሚቀረው ነገር አለ? ፊትሽን ጭውን ያደረጉት ምንድን ነው ያጠጡሽ? እያየን የሚታይ ነገርን መዋሸትም አይቻልም እኮ። ጂጂ አከበርኩሽ። ልቀነስ ነው የምሄደው፣ ሰርጀሪ ላረግ ነው ምን ላረግ ነው ብለሽ ሄደሽ ጂጂ ሰርጀሪ ተሰርተሽ መጥተሻል። ሰበናፕ ንገሪኝ ሀሳብሽን ንገሪኝ። በሁለት ሳምንት ጭቡ ብለሽ መጣሽ። ቆመች ደግሞ እየፈራች ነው የቆመችው። ቁስሉ ጋር የሚደርቅ ነገር አለ መሰለኝ። ስትቆም እየፈራች ነበረ። እንዲህ እያለች ነው የቆመችው። ራሱ በደንብ አልቆመችም። አይዞሽ ወፍ የቆመች ብለሽ ትመጫለሽ። በደንብ አልቆመች። ቆይ ላሳያችሁ አንዴ። ቸኩለሽ ነው። አትቸኩኝ።
ወፌ ቆመች እየተለማመድሽ ነው አይደል? እንዲህ ቆይ ላሳያችሁ። ስንት ጊዜ ስትለመኝ ቁሚ አሳይን ስትባይ ድራሽሽ የሌለ ልጅ በሰርጀሪ በ15 ቀኑ መጥተሽ ቆሜ ላሳያችሁ አላልሽም? ጭውት ይሄ ነው። አሁን ጂጂን መስደብ አትችይም። እኩል ናችሁ። ጂጂ እንኳን ወልዳበታለች፣ አያት ሆናበታለች፣ ምናምን አርባዎቹ ምናምን ጭቡ እያደረገች ለምንድን ነው? ምንሽን ነው? በደንብ ነው የሰሩሽ። አንዳንዴ እኮ የብላኔ ይድረስ አለ። በደንብ ነው የተሰራሽው። ማንንም አልነካብሽ። አባትሽን አልነካ፣ እናትሽን አልነካ፣ ማንንም አልነካ። አንቺን ግን ሰበናፕ መሀይሟን እነግርሻለሁ። ሰርጀሪ ነው ተቀምጠሽ የነበረው። ተዛንፈሽ ነበር ብለሽ ተዛንፈሽ ነበር። መቀመጫሽ ተዛንፎ ነበር። ሰበናፕ አንቺ እኮ ሲጨንቅሽ ቆይ ዮኒ ማኛ አላስለቀሰኝም ነው ያልሽው? ለእሱ አላለቀስኩም ነው ያልሽው? በመረጃ ብናወራ ይሻል። ልስድወይ በመረጃ እኔ አላስለቀስኩሽም። ሰበናብዬ ለእሱ አላለቀስኩም ነው ያልሽው አይደል? ይቅርታ፣ ያለ ማስረጃ መውራት እኔ ያመኛል። እኔ በጣም ምጠላው ነገር ያለ ማስረጃ የሚያወራ ሰው። ቆይ ስሙልኝ፣ እኔ ያለ ማስረጃ አወራለሁ። ለምን ብዬ የኔ መደሰት ነው። እናንተን ፍቅርቅ የሚያደርገው ይደሰቱ። እናንተ ናችሁ፣ ብዙዎቻችሁ ናችሁ። ተይ ንቀሽ ተይ እያላችሁ ዛሬ ጭንቅላቴ ላይ እንዲወጡ ያደረጋችሁት። ዛሬ ወጥቶ ይሄ ቴቴ ለቴቴ እኔ ማንስ አይደለሁም። እኔ ቤታ እንዴት አድርጌ እንደምቀጠቅጠው ታውቁኛላችሁ። ግን እናንተ ናችሁ ንቀሽ ተይ እያላችሁ ጭንቅላቴ ላይ እሱ በምን ሞራሉ ነው እኔ ሊከስ የሚመጣው? አንዴ ኦሮሞ፣ አንዴ ትግሬ፣ አንዴ አገው ነኝ፣ አንዴ ምን ነኝ፣ አንዴ ኦርቶዶክስ፣ አንዴ ሙስሊም ያለ ሰውዬ እኔ በምን ሞራሉ ነው የሚተቸኝ? እስኪ ደውይባት። ኧረ በመቤቴ ቤታ አንዴ ልድገመው። ቤተሰብ አንዴ ይቅርታ። እኔ ያለ መረጃ ማውራት አልወድም። ጥሎብኝ የምጠላው ነገር እኔንም ስላስ ማስረጃ ጠይቁ። ልጅቱ ይለውጥላችሁ። የኔ ለቅሶ፣ የኔ መሞት፣ የኔ መደሰት ነው። እናንተን ፍቅርቅ የሚያደርገው ይደሰቱ። እናንተ ናችሁ፣ ብዙዎቻችሁ ናችሁ። ተይ ንቀሽ ተይ እያላችሁ ዛሬ ጭንቅላቴ ላይ እንዲወጡ ያደረጋችሁት። ዛሬ ወጥቶ ይሄ ቴቴ ለቴቴ እኔ ማንስ አይደለሁም። እኔ ቤታ እንዴት አድርጌ እንደምቀጠቅጠው ታውቁኛላችሁ። ግን እናንተ ናችሁ ንቀሽ ተይ እያላችሁ ጭንቅላቴ ላይ እሱ በምን ሞራሉ ነው እኔ ሊከስ የሚመጣው? አንዴ ኦሮሞ፣ አንዴ ትግሬ፣ አንዴ አገው ነኝ፣ አንዴ ምን ነኝ፣ አንዴ ኦርቶዶክስ፣ አንዴ ሙስሊም ያለ ሰውዬ እኔ በምን ሞራሉ ነው የሚታቸኝ? እስኪደውይባት። ኧረ በመቤቴ ቤታ ጨርሻለሁ። ሰላም ነው ቤተሰብ፣ እንዴት ናችሁ? ውስጣችሁ ሰላም ነው? ለእሱ አይደለም ያለቀስኩት ያልሽው ለማን ነው? ሰበናት አይተ አንቺን ማን መሰለሽ ያጠገበሽ? አንዳንድ መሀይሞች ጀግና ነሽ ደፋር ነሽ ሲሉሽ ሄድሽ። በጣም መረኖች ሄድሽ። አንበሳ ነሽ ትችያለሽ ምናምን ሲሉሽ እንዲህ ነው ማስለቅስሽ። አትሞክሪ። አሁን ደግሞ ጭማሪ ጥብስ መጣ። የጂጂን መንገድ ተከትለሽ ተቆራርሰሽ መጣሽ ብትለሽ ስትልሻት ስለነበረ ጸሎቷ ሰራ። እኔ ጂጂ ምላሷ ጥቁሪውን ምን አላውቅም። ጸሎቷ ደርሶ በተራሽ ተሸንሽነሽ መጣሽ። ወፌ ቆመች እያልሽ በደንብ አልሰሩልሽም። መድረቅ አለበት። እኔ
አንቺኑ ብቻ ነው፣ ሌላ ነገር አልነካሽም። አንቺኑ ብቻ አንጎል ነው ማድረግሽ፣ አሳብድሻለሁ። እኔ ጋር ይቅርታ ልጠይቂ መጥተሽ ነው። አልቅሰሻል፣ እየዬ ብለሻል፣ አስታርቁኝ ብለሻል። የምን መዋሸት ነው? የምን ማጓራት ነው? ያዝረክርኬሻለሁ። ለምን? ባለጌ ስለሆንሽ፣ ቅናተኛ ስለሆንሽ። ቅናተኛ ነሽ። ቅናተኛ ደግሞ መድኃኒት ነኝ እኔ። ገና ከነ ሆስፒታል ቦታው ይዘገበኛል። የት ሁላ እንደሄድሽ ይነግሩኛል። የት እንደ ቀናነሱሽ፣ ከምንሽ ላይ፣ ከመቀመጫሽ ላይ ነው፣ ከወገብሽ ላይ ነው፣ ከሆድሽ ላይ ነው፣ የቱን ነው የተረጠሩት ይነግሩኛል። ገና ተደብቀሽ አትሰሪያትም። ነይ ውጭ፣ ነይ ውጭ፣ አንቺ ዱቄት ነይ ውጭ። ፊትሽን ጭው አድርገውታል። ጉንጭሽንም ነው የሰሩት። ምንሽን ነው የሰሩት? ገና መረጃ ይሰጠኛል፣ ምን ምን ቦታ እንደሸነሸኑሽ። አሁን እኮ ተገጣጣሚ ሆነሻል፣ ኤአይ ሆነሻል፣ አርቲፊሻል ኢንቴሊጀንስ ሮቦት ሆነሻል። ሮቦት ገጥመውን የላኩልን። አሁን እኔ ያው የትኛው እንደሚያወራኝ አላውቅም። ለዚህ ነው ያ አይዞሽ፣ አይዶሽ፣ አይዞሽ። እኔ አስለቅሳል ሞጣ ማንም ሰው አንቺን አስለቅሶሽ አያውቅም። ማንም ሰው ጆከር ቢረግጥሽ፣ ዳልቻ ቢረግጥሽ፣ ሞጣ ቢረግጥሽ፣ ማንም ቢረግጥሽ የአንቺን ሰው እያምጥተሽ አላሰደብሽም፣ አላለቀሽም። ማኝ ላስለስ ፈጠፈጥኩሽ። ይሄ ነው ለምን ሌሎቹን በክፉ የሚሄድ ሰው መድኃኒቱን ያገኛል። በክፉ የሚሄድ ሰው። ስለዚህ አሁንም ሰበና ስሪትሽን በደንብ እኔ ቤት መጠሽ ንገሪያቸው የቱቱ ቦታ ላይ እንደቀነሱልሽ። የት ቦታን ይቀነሱልሽ? ሆድሽ ነው አስቸግሮሽ የነበረው? ቂጥሽ ተዛንፎ ነበረ? እግርሽ ተቆላልፎ ነበረ? ምንድን የሆንሽው? ዘግቢን ዊክን ታክ። ሌሎችም እህትና ወንድሞቻችን እህቶቻችን በተለይ ይሰሩ። ለምቀኛ ትሆኛለች። እግርሽ ተቆላልፎ ነበረ? ሰበናፕዬ ተቆላልፎ ነበር? ምን ሆነች ነው? ቂጥሽ ተዛንፎ ነበር? ምን ሆነች ነው? እንደ ሙጥጥ አድርገው ነው ከወዲሽ ያወጡልሽ? ሙጥጥ ነው ያደረጉት ወይስ የሚቀር ፕሮሰስ አለው? ፕሮሰስ አለው የሚቀር? አዎ። ሌሎቹን በረገጥሽበት ሰዓት፣ ሌሎቹን ተገጣጣሚ ባልሽ ሰዓት የጂጂ ኪያ ጸሎት ነው አንቺን የገጣጠመሽ። አሁን ጂጂን መናገር አትችል። ጂጂን አከበርኳት፣ መታ ነግራናለች። ጂጂ ኪያ መጣ ተቀንሼ ቦርጬን አጥፍቼ ምኔን አጥፍቼ መጣለሁ ብላለች። እንዳለችውም አደረገች። ሰበን አፕ እያለች እንጂ የአሜሪካ ምን የመሰለች መሀይም! እንዴት ምን የመሰለች መሀይም መሰለቻችሁ? ፉል ታይም መሀይም። ፉል ታይም መሀይም አለችላችሁ። ሰበን አፕዬ አንቺ ፉል ታይም መሀይም አሁን እጄ ገባሽ፣ ጣለሽ። አንዴ ያልቅሰሻል፣ ድጋሚ ይቀረኛል። ድጋሚ ፉል ታይም መሀይም ነሽ። አየሽ፣ ፉል ታይም መሀይም። ከምትመቸኝ ከጉቺ ጋር ራሱ ያገናኘሽኝ አንቺ ነሽ እንጂ ጉቺ ምንም ውስጥ አልነበረብችም ሲጀመር ራሱ። አንቺውን መቅጠም ያለብሽ ሄደሽ ለሮማን ለልጋጋሟ ለህብረት ንገሪያት። ለህብረት ኮባ ለኮባ ንገሪልኝ። አብረሽ ትሄጂና አንገቷ ጋር መሰራት ያለበት ነገር አለ። ይቺ
ልጋጋ አንገቷን ታሰራ ሄዳ ንገሪያ። አንገቷን ሄዳ የት እንዳሰራች ንገሪያት። ህብረት ኮባ እሷም ታሰራ። ልጋጋሟ ማለት ነው። ለአጯ የሚዝረከረክ ስታወራ እሷም ሄዳ ኮብሻ ታሰራ። ኮብነት ባለ ኮባ ሄደሽ አሰሪ። እዚህ ጋር አካባቢ ይሰራልሽ እና አንቺ የሚያሰራሽውን ነገር በደንብ ዘግቢ። አያሳፍርም። እንደማያሳፍር በጂጂ አይቼዋለሁ። ጂጂ ሄዳ አሰርታለች። ምንም አያሳፍርም። አምሮባት ነው የመጣችው። አምሮባት ነው የመጣችው። ያው በሰው ስትቀልዱ፣ በሰው ልጆች ስታሾፉ፣ የሰው ልጆች የማይገባውን ስም ስትሰጡ ራሳችሁ ላይ ገባ። ራሳችሁ ላይ ገባ። ራስሽ ተቆራርጠሽ መጣሽ።